ለሴት ልጅ ጉድጓድን የቆፈረ በቆፈረው ጉድጓድ እህቱ ትገባበታለች። እኔ እኮ የማወራቸውን እንስቶች አላገባም ለሚለው ወጣት ንገሩት። የወደፊት ሚስትህ ካንተ በፊት ብዙ ወንዶችን ታወራ ነበር በሉት። ህይወቷን ከማበላሸቱ ነገዋን ከማጠልሸቱ በፊት የሚወዳት የሚያዝንላት እህት እንዳለችው ሁሉ ሚንከባከባት የሚያዝንላት ነፍሱንም ጭምር ሊሰጣት የሚችል ወንድም እንዳላት ነገ ላይ እሱ አባት መሆን እንደሚፈልገው እሷም የተከበረ አባት እንዳላት ንገሩት። ለናቱ ለህቱ ለሴት ልጁ ለሚስቱ የማይመኘውን ለሌሎች እንስቶች እንዳይመኝ ካልነገርን መጥፎ ነገርን ካልኮነንን አልጀዛኡ ሚን ጂንሲል አመል ነውና የዘራነውን እናጭደዋለን። አላህ አንድን ባሪያ ሲወደው በዙሪያ ላይ ያሉ ሰዎችን ትክክለኛ ማንነት ይገልጥለታል። የመራቃቸው ህመም የመለየታቸው ናፍቆት ሲጠና ለምን ብለን ባነሳናቸው ጥያቄዎች ውስጥ ከሚመጣው ክፉ ሁሉ ጠብቀን እያልን ያደረግነው ዱዓ መልሱ ሊሆን ይችላል። አንዳንድ ጊዜ የሳቃ ሁሉ ወዳጅ ነው አለሁኝ ያለ ሁሉ ደግሞ እውነቱን ነው ማለት አይደለም። አላህ ግን ሲወደን ልብ ከዚህ በላይ እንዲጎዳ አይፈቅድምና ያርቅናል። እያሳሳቀ ከሚወጋ አተርፋለሁ እያለ ከሚገል ሁሉ ያርቀንና እንዴት ነው ይህን ያህል ማየት ያልቻልኩት እስክንል ድረስ ያስገርመናል። ይታያሁንም ልቡ ጨልሞ ከሚስብ አተርፋለሁ እያለ በሚገል ሁሉ ላይ አንተውነን።